ብር ለመቆጠብ ፈልገሃል ወላለ ሰው ብቻ? ቆይ በየወሩ መጀመሪያ ላይ በቃ በዚህ ወርማ ብር እቆጥባለሁ ብለህ ወሩ ሳይጋመሳ የቀደምት አባቶቼ ዕዳ አለብኝ መሰል የምትል ሰው አንተ ብቻ አይደለም። ኑ ሚስጥሩን ልንገራችሁ። አንደኛው የብር መበያችን አንድ ማኪያቶ ብቻ እኮ ነው የምንላት ነገር ነች። በየቀኑ የምንጠጣት ማኪያቶ፣ የምንበላው ሳምቡሳ እና ትራንስፖርት አልጋደልም ብለን የምንይዘው ባጃጅ ተደምሮ ወር መጨረሻ ላይ ደሞዝ የት ገባ ያስብለናል። ሁለተኛው መሸወጃ ቅናሽ አለ ሲባል የማያስፈልገንን ነገር መግዛት ነው። 70% ቅናሽ ተብሎ 3000 ብር የገዛው ጫማ ካላስፈለገ 2000 ብር አላተረፍክም፣ 3000 ብር ከሰራሃል ባክህ። ይሄ እውነት አይደለም። እውነት ከሆነ አሁኑኑ ቪዲዮውን ላይክና ሰብስክራይብ አድርግ። ወደ ሶስተኛውና ዋናው ነጥብ ልለፍ። ሶስተኛው ምስጢር እሺ ማለት በሽታ ነው። ጓደኛ በየቀኑ እስቲ እንውጣ ሲል እሺ ካልክ የኪስ ቦርሳ ባክህ ተወኝ እያለ ነው። አይመቸኝም ማለትን ልመድ። ለመሆኑ አንተን ብርህን ጨርሶ ደሞዝ መቼ ነው የሚያስብል የትኛው ልምድ ነው? ኮሜንት ላይ ተናዘዝ። ቻው።